ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ሰንብታችሁልኛል? ትንሽ ጠፋ ብለን ነበር። ዛሬ በሌላ ቪዲዮ መጥተናል። ባላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰብስክራይብ ስታደርጉ አዳዲስ ነገር ይመጣላችኋል። ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዘን የመጣ ነው። ምንድነው ካላችሁ እንግዲህ በዓለማችን ላይ ኃይለኛውና ታዋቂው እስር ቤት ነው። ያው አፍሪካ ውስጥ ምናምን አይደለም ወይም አውሮፓ ውስጥ ኤዥያ ውስጥ ነው የሚገኘው። ኤልሳልቫዶር የሚባል አገር ውስጥ እና ሴኮት የሚባል እስር ቤት ነው። ይሄ እስር ቤት እንግዲህ ውድ የዩቲዩብ ተከታታዮች በጣም በዓለማችን ላይ ከባድ ታራሚዎች ያሉበት በዓለማችን ላይ በጣም ትልቁ እስር ቤት ነው። ጥበቃው በጣም የሚያስደንቅ ነው ነግራችኋለሁ። አሁን በጣም ጥብቅ ነው። በቃ እስር ቤት እስከማይመስል ድረስ ነው። ብዙ የጥበቃ ኃይል ነው እዛ ላይ ያለው እና እነዚህ እስረኞች በጣም ኃይለኛ ተቃዋሚ የነበሩ ነው። ሰዎችን ጋንግ ነበሩ። ሰዎችን ያፍናሉ፣ አመጽ ያስነሳሉ እና በጣም የሚያስፈሩ ናቸው። ያው ስታዩቸውም በሰውነታቸው ብዙ የማያስፈሩ ይመስላሉ፣ ግን ፊታቸው በንቅሳት የተሞላ ነው። ያ ንቅሳት ደግሞ ያኔ እንደዚህ ሽብርተኛ በሚፈጥሩበት ሰዓት የተሰሩት ነው። እየራሱ ትርጉም አላቸው እና በጣም ከባድ ታሳሪ ወይም ታራሚ ናቸው። ኢቨን እንኳን ከዛ እስር ቤት መውጣት አይችሉም። ምክንያቱም እስከ እድሜ ልክ እስር የተፈጸመባቸው ናቸው። ድንገት እንኳን የሚመጣ ጠያቂ ቢኖራቸው እንኳን ከበላይ ስልጣን በጣም ፍቃድ ተሰጥቶት ነው ሊመጣ የሚችለው። እና ውድ የዩቲዩብ ተከታታዮች እነዚህ እስረኞች በጣም ዓለማችን ላይ በጣም ከባድ የሚባሉ እስረኞች ናቸው እዚህ ውስጥ ያሉት። ያው በሀገሪቱ አመጽ አስነስተው ወደዛ ይገቡ ማለት ነው። እስር ቤቱም እንግዲህ በጣም ብዛት ያለው ጥበቃው ነው የሚከናወንበት። በጣም ከከተማው ርቆ ነው የሚገኘው። የእስር ቤቱ አንድ ታሳሪ እንኳን ከዛ አካባቢ ላምልጥ ቢል ማምለጥ አይችልም። ምክንያቱም ወደ 17 ቆጦች አሉ ሁሉንም ነገር የሚከታተል። ድንገት እንኳን ከነዛ ቆጥ አምልጦ ቢወጣ መሬት ላይ ያለው ጠጠሮች ድምጽ የሚያሰሙ ጠጠሮች ናቸው ለጥበቃ ኃይሉ ማለት ነው። እና ኮሽታ እንኳን በምንም ተአምር ሊያመልጡ አይችልም። ያው ሲራመዱ ኮሽታው ጠጠሮቹ ላይ ለጥበቃ ኃይሉ ድምጽ ይነግራቸዋል። ያው እርምጃ ይወሰድባቸዋል ማለት ነው። እና እነዚህ እስረኞች እንግዲህ አብዛኛው የዛ አካባቢ የጥበቃ ኃይሎች ራሱ ፊታቸው አይታይም። ምክንያቱም ድንገት እንኳን ያው ብዙዎቹ እድሜ ልክ ነው የታሰሩት። ድንገት እንኳን እድሜ ልካቸውን ጨርሰው ከወጡ ወይንም የአጭር ጊዜ እስረኛ ያሉ ቢሆኑ ድንገት ከዛ ሲወጡ ፊታቸው ላይ ወይንም ቤተሰባቸው ላይ ጥቃት እንዳያደርሱ ወይንም የጥበቃ ኃይሉ ላይ ጥቃት እንዳያደርሱ ፊታቸው አይታይም። የጥበቃ ኃይሉ ሁሌ ማስክ ያደረጉ ናቸው። የሚበሉት ሁል ጊዜ ጥበቃዎቹ አልኩት የዩቲዩብ ተከታታዮች ታራሚዎቹ ሩዝ ነው የሚሰጧቸው። በቃ ተመሳሳይ ምግብ ነው። በጣም ከባድ እስር ቤት ነው። ሩዝ ነው የሚሰጧቸው፣ ሩዝ በዳቦ ብቻ። ድንገት እንኳን ከዛ እስር ቤት የሚያስቸግር በጣም አመፀኛ ካለ ለ20 ቀን ምናምን ወይ ለአንድ ወርም ሊሆን ይችላል ባዶ ጨለማ ክፍል ውስጥ ምንም አልጋ የሌለበት መጸዳጃ ብቻ ያለበት እና ጨለማ ምንም ብርሃን የሌለበት ውስጥ ነው የሚያደርጓቸው። በአንድ ክፍል እንኳን ወደ ከ80 ወይም እስከ 100 ታራሚዎች ነው እዛ እስር ቤት ውስጥ የሚገኙት። እንግዲህ ውድ የዩቲዩብ ተከታታዮች በጣም ያው በሰው ልጅ አቅም ያስፈራል። ምንም ያክል ታራሚ ቢሆኑ አልጋ የለም። ያው ተደራራቢ የብረት አልጋ ነው ያለው። አንሶላ የለውም፣ ፍራሽ የለውም፣ ትራስ የለውም። ብረቱ ላይ ብቻ ነው የሚተኙት። ድንገት እንኳን ሻወር ሲወስዱ ወይንም ንጽህናቸውን መጠበቅ ሲፈልጉ እዛው ነው የሚታጠቡት። የሚወጡበት ምንም አጋጣሚ የለም። እዛው ፊት ለፊት ነው የሚታጠቡት። እና ከዛ እስር ቤት እንኳን በቃ በምንም ተአምር ለመናፈስ እንኳን አይወጡም። ምናልባት ወጡ እንኳን ቢባል እዛችሁ ከእስር ቤቱ ፊት ለፊት በከፍተኛ የጥበቃ ኃይል እንቅስቃሴ ለማድረግ ነው። ያው እንደ ስፖርት ነገር ትንሽ ያስወሯቸዋል እንቅስቃሴ ለማድረግ ነው እንጂ ሌላ በምንም ተአምር ንፋስ ለመውሰድም ወይንም ትንሽ ለመዝናናት አይወጡም። የሰዎቹ ቤተሰቦች ራሱ ለጥየቃ አይመጡም። እንዳልኳችሁ ቅድም እንግዲህ ከስንት አንድ ወይም ለትንሽ ጊዜ ታራሚ ሊሆን ይችላል የሚመጡት እንጂ አብዛኛው ታራሚ ቤተሰቦቻቸው ጋር አይገኙም። እንግዲህ 24 ሰዓት ነው። 24 ሰዓት እዛው ቤት ናቸው። መብራት ሁሌ እንደበራባቸው ነው። ቀንና ሌሊቱን አያውቁም። ሁሉም ታራሚዎች ሁሌ እንደበራባቸው ነው። እንግዲህ ይሄ እስር ቤት
በቃ ዓለም ላይ በጣም አደገኞች ታሳሪ ያሉበት አደገኛው እስር ቤት በጣም ጥብቅ የጥበቃ ኃይል ያለበት እስር ቤት ነው። እንግዲህ ይሄ እንደዚህ አይነት ጥበቃ እንግዲህ ብዙ ሀገራት ላይ ያስፈልጋል ብዬ አምናለሁ። ምክንያቱም እንግዲህ ይህን እያዩ ሁሉም ወንጀል ለመፈጸም የሚፈልጉ ይህን እያዩ ከወንጀላቸው ይቆጠባሉ ብዬ አምናለሁ። እና ይሄ ኤልሳልቫዶር የሚባል ሀገር ውስጥ ነው የሚገኘው። ወደ ኤዥያ አካባቢ ነው። ይሄ ኤልሳልቫዶር ይባላል። ሴኮት ይባላል የእስር ቤቱ ስም። ቅድም እንደነገርኳችሁ ውድ የዩቲዩብ ተከታታዮች ሴኮት ይባላል። እንግዲህ የእስር ቤቱ ዋና የእስር ቤቱ ተቆጣጣሪ ወይንም የጥበቃ ኃይሉ ዋና እሱ ብቻ ነው ፊቱ ሊታይ የሚችለው። ያው እሱ ፊታቸውን እነሱም ታራሚዎቹ ያዩታል። ሌሎቹ ግን የጥበቃ ኃይሉ የትኛውም የጥበቃ ኃይል በውጭ ላይም በውስጥ ላይ የሚገኙ የጥበቃ ኃይል ፊታቸው አይታይም። ያው ቅድም እንደነገርኳችሁ ድንገት ቤተሰባቸው ላይ ወይም የጥበቃዎቹ ልጆች ላይ ብቻ በቤተሰባቸው ዙሪያ ላይ ጥቃት ያደርሳሉ በሚል ሁሉም የጥበቃ ኃይል ፊታቸው በማስክ የተሸፈነ ነው እና በጣም እዛ አካባቢ እንዳልኳችሁ ውድ የዩቲዩብ ተከታታዮች የሚገቡት በጣም ከበላይ አካል ፍቃድ ያገኙ ናቸው። ለምሳሌ ጋዜጠኞች ቢገቡ በጣም ፍቃድ አጽፈው ከበላይ አካል በጣም ብዙ ምርመራ ተደርጎላቸው ፍተሻ አንዴ ሁለቴ አይደለም የሚፈተሹት። እንግዲህ ከመግቢያው እስከ መጨረሻው ድረስ ፍተሻ አላቸው። እንግዲህ ማረሚያ ቤቱ በጣም ሰፊ ነው። ለማምለጥ እንኳን እንዳልኳችሁ ውድ የዩቲዩብ ተከታታዮች በጣም አዳጋች ነው። ዙሪያውን በካሜራ በጥበቃ ኃይል የታጠረ ነው እና እነዚህ ሴኮት ላይ የሚገኙ ታራሚዎች በጣም አደገኛ የሚባሉ ማፊያ የሚባለውን ራሱ የሚያስንቁ ናቸው። በጣም ከባባዶች ናቸው እንዳልኳችሁ። ፊታቸው በንቅሳት የተሞላላ ነው። በጣም ስታዩቸው አሁን ወንጀል ሰርተው የገቡ ምናምን አይመስሉም ብዙዎቹ። ያው ፊታቸው ግን አብዛኞቹ በቃ እንዳልኳችሁ በጣም አመፀኛ ናቸው። ሰዎችን ይገላሉ። እንደሰማሁት ከሆነ ራሱ ወደ 40 ሰው 50 ሰው የጨረሰ አንድ ግለሰብ አለ እዛ ሴኮት ውስጥ የሚታረም 40 ሰው 50 ሰው በአንድ ጊዜ የጨፈጨፈ ማለት ነው። ይሄም እንደውም ሙሉ ለሙሉ መረጃው አልወጣም። ያው በግምት ውስጥ የገባ ነው። ከዛም በላይ ገሏል የሚባል በጣም እንደምታዩቸው አይደለም። በጣም አደገኞች ናቸው። በጣም ኃይለኞች ናቸው። አንዳንዴ እንኳን ጋዜጠኞች ስለዛ እስር ቤት ገብተው ሁሉ መረጃ በሚሰበስቡበት ወቅት አንዳንድ ታራሚዎች በጋዜጠኞቹ ላይ ራሱ ያልተገባ ፊት ያሳያሉ። ያው በቪዲዮ አስቀምጥላችኋለሁ። ማለትም አንገታቸውን ይነቀንቁባቸዋል ታራሚዎቹ ላይ። በጣም አደገኛ እና ጥጋበኛ መሆናቸውን የምታዩት በዚህ ልክ ነው። ታራሚ እስር ቤት ውስጥ ሆነው ራሱ ማንኛውንም ነገር አይፈሩም። እና ውድ የዩቲዩብ ተከታታዮች እንግዲህ ትንሽ ቸኳኮልኩባችሁ መሰለኝ። ያው አዲስ ነገር ይሁን ብዬ ነው። ሰብስክራይብ አድርጉ። እናንተ ቻናሌን ሰብስክራይብ በማድረግ እንደዚህ አዳዲስ ፈኒ የሆኑ ቪዲዮዎች የሚያስቁ ቪዲዮዎች እንለቅላችኋለን። ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ። ውድ የዩቲዩብ ተከታታዮች በሌላ ጊዜ ሌላ ቪዲዮ ደግሞ እንደዚሁ አይነት ቪዲዮ እናመጣላችኋለን። ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ጊዜ እስክንገናኝ ሰላም ሁኑ ውድ የዩቲዩብ ተከታታዮች።